እዚህ አንድ ሰው ቀኑን ሙሉ ስንት ውሸት ዋሽቶ የስንትን ሰው ስጋ ቦጭቆ ከታትፎ በልቶ ሶላት አምልጦት ጀማዓ አምልጦት አጅነቢ አይቶ የሰው ገንዘብ ቀምቶ ሰው ቀጥሮ ከቀጠሮ ቀርቶ ወዘተ ድርብ ወንጀሎችን ሰርቶም ማታ እግሩን እግር ላይ ሰቅሎ ያንኮራፋ ሚያድር ጠዋት የተንጠራራ ሚነሳ ትልልቅ ጉርሻ ያነሳ ጎርሶ ጠገብኩ አልሐምዱሊላህ ብሎ አሁንም ለቀጣይ ቀን ወንጀል ሚሰማራ ከሆነ ልብ የለውም ማለት ነው። ሞቷል፣ ህይወቱን አጥቷል ማለት ነው። ታኒ በضمير የህሊና ወቀሳ የሚባል ነገር እሱ ዘንድ የለም። ሰው ጥሩ ህያው የሆነ ህሊና ከሌለው ጓደኛ ቢኖረው መካሪ ቢኖረው ዋጋ የለም። መካሪ የሚመክረው ጆሮህን ነው። ከጆሮ አልፎ በልብህ በኩል ዘልቆ ልብህ ካልተቀበለው ህሊናህ ቀድሞ ካልመከረ ዋጋ የለም። ይሄ ነብዩም አለይሂ ሰላቱ ወሰላም በሐዲታቸው አመላክተዋል። ወذلك واعظ الله في قلب كل مؤمن የልብ መካሪ አላህ ያሳጣል። ያንዳንዱ ሰው አላህ ኸይርን ከሻለት ከልቡ ከራሱ ልብ ውስጥ አላህ መካሪን ያበጅለታል። ራሱን ያናግራል ፊት ለፊት ስሎ አብደላህ ለምን ይሄን አደረክ? አህመድ ይሄን ለምን አደረክ? ፋጢማ ይሄን ማድረግ አልነበረብሽ፣ ተሳስተሃል፣ ሁለተኛ ይሄን አታድርግ ብሎ ከራስ ጋር መመካከር ከራስ ጋር መወቃቀስ ካለ ብታጠፋም ትመለሳለህ። የጥፋት ማበሻ ኸይር ስራ ትሰራለህ። ከውስጥህ ግን መካሪ ከሌለ ሱሐቦች መተው ቢመክሩ፣ ነብዮች መተው ቢመክሩ፣ ቁርአን፣ ሐዲስ፣ ተውራት፣ እንጂል፣ ዘቡር፣ ፉርቃን፣ ሱሑፍ ኢብራሂም ወሙሳ ቢደራረቡብህ ውስጥህ ከተኛ ከሞተ አይነሳም። ለቀድ አስመዕተ ለው ናደይተ ሐየን ወላኪን ላ ሐያተ ሊመን ቱናዲ ወለው ዐላ ናሪን ነፈኽተ ቢሃ አضአት ወላኪን አንተ ተንፉኹ ፊረማዲ ይሆናል ነገር። የጠራህ ያለው ሰው በህይወት ያለ ሰው ቢሆን ኖሮ ሊሰማ የሚችልን ያክል ጠርተሃል። ነገር ግን የጠራህ ያለው ሰው ህይወት የለውም። አንተ እፍ ያልክ ያለው እሳት ላይ ቢሆን እሳት ተቀጣጥሎ ነበረ። ነገር ግን አንተ እፍ ያልክ ያለኸው አመድን ነው። አመድ መቼ ነው እሳት ሊሆን የሚችለው? አንድ ሰው ልቡ ከሞተ ከተኛ መካሪዎች ሊቀሰቅሱታቸው ኢነማ ቱንዚሩ መን ኢተበዐ ዚክረ ወኸሽየ አርረሕማነ ቢልገይቢ ሁሉንም ምከር ብሏቸዋል ነቢና ዓለይሂ ሰላቱ ወሰላም። ነገር ግን ያንተ መምከር የሚጠቅመው ለውጥ የሚያመጣው አላህን ለሚፈራ ሰው ነው። አላህን ፈርቶ ልቡ ገፋፍቶት ለምክር የቀረበ ሰው ልክ እንደ ሐኪም ቤት ሄዶ ተኝቶ ያልጋ መመርመሪያ አልጋ ላይ ሰውነቱን በሙሉ ለሐኪሙ ሰጥቶ ነካ ሲደረግ እዚህ ጋር ነው የሚያመኝ፣ ነካ ሲደረግ እዚህ ጋር አያመኝም ካለ ለሕክምና መጥቷል ማለት ነው። በሽታው የቱ ጋር እንደሆነ ይታወቃል። አስሬ በተነካካው እዚህ ጋር ህመም አለ እዚህ ጋር ህመም የለም ማይልህን ሰው ሐኪም ማከም አይችልም። ምክርም እንደዚህ መን አልቀ ሰምዐ ወሁወ ሸሂድ። የቁርአን ምክር የሚደግመው ጆሮ ለሰጠ ለደቀነ አልቃ ለምክሩ ጆሮን የደቀነ ወሁወ ሸሂዱን የምክሩ ቦታ ላይ የተጣደ በልቡም በአካሉም ማለት ኢዳ የውስጥ ምክር ያስፈልጋል። የሰራኸውን ወንጀል ሰርተህ ያጎደልከውን ዋጅብ አግዱለህ ምንም አይነት ህመም ወቀሳ ማይሰማህ ከሆነ ልብህ ህይወት የለውም ማለት ነው። አላህ ይጠብቃል፣ አላህ ያንቃል። እነዚህ ጥቂት ምልክቶች ሲሆኑ እንዲህ አይነቱን ችግር ነው ያመጡት። የልብ መሞትን፣ የልብ መድረቅን፣ የልብ ህይወት ማጣትን የሚያመጡ ሰበቦች አሉት ወይ መንስኤዎች አሉት ወይ? አዎ የልብ ህመም ልክ እንደ አካላት ህመም ነው ብለናል። ሆዴን አመመኝ ብለህ ሐኪም ቤት ሄደህ ምርመራ ክፍል ስትገባ ምን አይነት ምግብ በልተህ ነበረ? ያለመድከው ምግብ በልተህ ነበር ወይ? ሌላ ሀገር ሄደህ ነበር ወይ? ወዘተ ይሉሃል የጤና ባለሙያዎች። ሀከዛ ሰላማዊ የነበረ ልብ ሶላት ስትሰግድ ደስ ይለው የነበረ፣ ቁርአን ስታደምጥ ደስ ይለው የነበረ፣ ለኸይር ይጓጓ የነበረ፣ ወንጀልን ይጠላ የነበረ፣ ትንሽ ወንጀል ሲሰራ ያንቀጠቅጠው የነበረ ልብህ በቅጽበት ተቀይሮ ካገኘኸው የሆነ ምክንያት አለ። ፈልገው ምክንያት። ምክንያቱም ከፈለግከው ህክምናው ቀላል ነው። መንስኤው ምንድነው? አስቀድሞ ልብን ቸላ ማለት ነው አንዱ መንስኤ። የልብ መድረቅ፣ የልብ መታመም፣ የልብ መታወር፣ ህይወቱን፣ ሰላሙን፣ ንቃቱን ማጣቱ አንዱ ሰበብ ልብን ቸላ ብሎ መተው። ልብን አለመከታተል። ልብ ክትትል ያስፈልገዋል። አካላችን ክትትል ከሚያስፈልገው በላይ እንዳይበርደኝ ብለህ ክረምት ቀን ላይ ስትወጣ የብርድ ልብስ የሙቀት ልብስ ለብሰህ ትወጣለህ። ሊዘንብ ይችላል ብለህ ብርድ ነው ብለህ። ሴቷም እንደዚሁ ጃንጥላ ይዛ ትወጣለች። ለጭቃ ለዝናብ የሚሆን ጫማ አድርጋችሁ ትወጣላችሁ። አድርገን እንወጣለን። ቅድመ ጥንቃቄ ለምን? ለአካል፣ ለስጋ፣ ለቆዳ። ምግብም እንደዚሁ የውጭ ምግብ አይመቸኝም ብለህ
ሕፃን ልጅህን ትምህርት ቤት በምግብ መያዣ ቋጥረህ እንደምትልከው አንተም በፌስታል በቦርሳ ይዘህ ትወጣለህ። ወይም ኪሴ ይጎዳል ወይም አንጀቴ ጨጓራ ይጎዳል ብለህ የውጭ ምግብ ውድ ነው ብለህ ከቤት ታስቋጥራለህ። አሊያ ደግሞ የውጭ ምግብ አይስማማኝም ብለህ ከቤት ታስቋጥራለህ። ይሄ ምንድነው? ራስን ቸላ አለ ማለት ነው። ያገኘሁትን ከበላሁ ያመኛል ብለህ አሊያ ደግሞ ያገኘሁትን ከበላሁኝ ኪሴ ይጎድላል፣ የወር ደሞዜ ገቢ አትበቃኝም ብለህ ለልብ በዛ ልክ ጥንቃቄ ማድረግ ያስፈልጋል። ልብን ቸላ አለ ማለት ይገባል። ልብ ቸላ ከተባለ መስታወት ነው ልብ ይሰበራል፣ ብርጭቆ ነው ይሰበራል፣ ይሰነጣጠቃል። እንደ ነጭ ልብስም ይቆሻል። ነጭ ልብስ የለበሰ ሰው ጋራጅ ሲገባ ቆሻሻ የሚበዛበት ቦታ ላይ ሲገባ ጠንቅቅ ይላል። ካገኘው ነገር ጋር ተሻሽቶ በነጭ ልብሱ ጁምዓ አይሄድም። ልብ ከነጭ ልብስ በላይ ጥንቃቄ ያስፈልጋል። ልብ ከአይን በላይ ጥንቃቄ ያስፈልጋል። ፀሐይ ላይ ጨረር የሚበዛበት ቦታ ላይ የአይን መነጽር ሳታደርጋት ተብያለሁ ብለህ 4,000 5,000 እንደ ሁኔታ ወጪ አውጥተህ ትገዛለህ። ለአይንህ ጥንቃቄ ማድረግ ያለው ሴት ቆዳይ እንዳይጎዳ ብላ የስሞቲክስ አይነት ወጪ ተስወጥታ አውጥታ ትገዛለች፣ ውጭ ቆዳን ለመጠበቅ። ከዛ በላይ ልብ ጥበቃ ያስፈልጋል። ወከዛሊክ አካል እንዳይደክም ምግብ እንደሚያስፈልገው ሁሉ ልብ ምግብ ያስፈልገዋል። ዋጅብን አለመተው፣ ሐራምን አለመዳፈር፣ ከመጥፎ ቦታ መራቅ፣ ጥሩ ቦታ ማብዛት ያስፈልጋል። ትልቁ የልብ መድረቁ መታመሙ ሰበቡ ምንድነው? መነሻው ምንድነው? ወንጀል ማብዛት። ረአይቱ ዙኑባ ቱሚቱል ቁሉባ ወኸይሩን ሊነፍሲካ ዑስያኑሃ። ወንጀል ልብን ይገድላል። ወንጀል ልብን ይገድላል። ወቀድ ዩወርሱ ዙላ ኢድማኑሃ። ወንጀል ማዘውተሩ ደግሞ ውርደትን ያስከትላል። ወንጀል ሚያበዛ ሲባል እኮ በቀን 10,000 5,000 የሚሰራ ማለት አይደለም። ይስራር ማዕና አለ። ከ3 ጊዜ በላይ ተደጋግሞ የተሰራ ነገር ይስራር ይባላል፣ ማብዛት ይባላል። 3 ጊዜና ከዛ በላይ ተደጋግሞ የተሰራ ነገር ይስራር ይባላል። አንዴ ሰርቶት ሁለተኛ ሰራ፣ አንዴ ተሳስቶ ነው የሰራው። ሁለተኛ በቀላሉ መሳሳት አይባልም። ሆን ብሎ ተሳስቶ ልትለው ትችላለህ። ሶስተኛ ግን ሲሰራ አቅዶ ወዶ ፈልጎ ነው የሰራውና ይስራር ይባላል። ሙድሚኑ ኸምርና ዘውትሮ የሚጠጣ በብዛት የሚጠጣ ጀነት አይገባም የሚል ሐዲስ አለ። ምን ማለት ነው? ስራ ውሎ ማታ ማታ ሁሌ ኸምር ተጠጥቶ ቤት የሚገባ ማለት ነው። 3 ጊዜ ኸምር ከጠጣ ምን ይባላል? ሙድሚኑ ኸምር ይባላል። ሌሎችም የወንጀል አይነቶች እንደዚህ ናቸው። አንድ ጊዜ ሰው እንደመሆነ ተሳስተህ ትሰራለህ። አንድ ሙእምን በአንድ ጉድጓድ 2 ጊዜ አይወድቅም። አንዴ ስትሄድ የመታህ ድንጋይ ስትመጣም ከመታህ ድንጋዩ ማን ነው ይባላል? አንተ ነህ ድንጋዩ ይባላል። ድንጋዩ ሳይሆን ድንጋዩ አንተ ነህ። ስትሄድ የሆነ መንገድ ላይ ድንጋይ መታህ፣ በዛው መንገድ ተመለስ ከሆነም መታህ፣ እሱ ድንጋይ አይደለም፣ ድንጋይ አንተ ነህ ይባላል። አንድን ወንጀል 2 3 ደጋግመህ ከሰራኸው የወንጀልን አደገኝነት አልተረዳህም ማለት ነው። ወቀድ ዩወርቱ አዱላ ኢድማኑሃ። ወንጀልን አዘውትረህ መስራቱ ያዋርዳል፣ አኺራ ላይ ያዋርዳል። ከአኺራው በፊትም ዱንያ ላይ ወራዳ ያደርግሃል፣ አንገትህን ያስደፋሃል፣ ወኔ ያሳጣሃል፣ ሁሌ የበታችነት ስሜት እንዲሰማህ ያደርግሃል፣ ይጨንቅሃል፣ ጭንቀትን ያወርሳል። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ዶንካ እንደሚለው ወተርኩ ዙኑቢ ሐያቱል ቁሉቢ። ወንጀልን መተው የልብ ህይወት ነው። ወኸይሩን ሊነፍሲካ ዒስያኑሃ። ወንጀል መስራት ልብን ይገድላል። አዘውትሮ ወንጀል መስራቱ ደግሞ ያዋርዳል። ወንጀል መስራት ውርደት ነው።